እሱ የስልጣን ዘመን ሊቢያ በነዳጅ ገንዘቡ ሀብታም ሆና ነዳጅ በ8 ብር ከ40 ሳንቲም መብራትና ውሃ በነጻ እየሰጠ የሊቢያን ህዝብ በምቾት ወላፈን ያፍታታው። ታዲያ ድሮም ለአህያና ለአፍሪካውያን ማር አይጥማቸውም እንዲሉ አፍሪካውያኑና ሰይጣን የሚቀናባት እስስቷ አሜሪካ ከኔቶ ጋር በመሆን በግልጽ ምን አረጋችሁን እያለ እየተማጸናቸው በእጃ ዙሪያ ሾቱት። ለእውነትና ለክብር የቆመ ሙሐመድ አቡ ሚንያር አልጋዳፊ the great pan africanist ሙሐመድ ጋዳፊ ያለማጋነን ስለሱ እንደሰራ ከ2000 በላይ የሚቆጠሩ ሰዎች እየጠየቁኝ እኔም ኪኪቲዩ ብላችኋለሁ። የማንም አራስ ልጅ የመሰለ ነጫጭባይ የጻፈላችሁን ፕሮግራም እንዲሆነ ልብ ወለድ እያነበባችሁ ከሳጥን ውጪ ማሰብ ካልቻላችሁ አዳሚ ድንችሽን እየቀቀልሽ ከጠኒና ከችግር ጋር አስመራ ድርድ መተኛታችሁን አታቆሙም ያልኩለት። ነጮቹ ወዳችኋለሁ ካላችሁ ተጠንቀቁ፣ እናንተን ሳይሆን ምድራችሁ ያረገዘችውን ሀብት ነው እያለ ጁን 7 1942 በአሲር አቡ ሃዲ ውስጥ የተወለደ። ታዲያ ገና ከህፃንነቱ ጀምሮ በማንም ነጫጭባ ላቦሩ ሀገሩ ሊቢያ ስትመዘበር እያየ በድግ ካለምንም ደም መፋሰስ በወሰደው ወታደራዊ ስልጠና ካፈራቸው ጀለሶቹ ጋር ሆኖ ንጉስ ኢድሪስን ገልብጦ ስልጣን የያዘው ጋዳፊ ታዲያ ስልጣን ከያዘ ጀምሮ ነጻ ትምህርት ቤት፣ ነጻ መኖሪያ ቤት እንዲሁም እግሮች ይዝለዋል። ጸደይ መኩ መግዛት አለብኝ ይላል። 50%ን ወጪ ሸፍኖ ለአዲስ ተጋቢ ሙሽሮች ደግሞ አስቡት በዛን ጊዜ ያሁኑን 6 ሚሊዮን 100 ሺህ ብር ወይም 50 ሺህ ዶላር እየሰጠ አፍሪካ ለአፍሪካውያን እንጂ ለሌላ አትገባም ብሎ በሄደበት ሁሉ ለአፍሪካውያን መብት የቆመው ሙሐመድ ጋዳፊ ታዲያ የዚህ ቆራጥ ሰው እንቅስቃሴ ያስፈራቸው ምዕራባውያኑና እስስቷ አሜሪካ ጀለስን ስትፈልግ የመጪ አምባገነን ስትፈልግ ደግሞ አሸባሪ ብላ በእጃዙር ኦክቶበር 22 2011 ከዛሬ 14 ዓመታት በፊት በ69 ዓመቱ ያስገደለችው። ታዲያ እኔም ኪኪቲዩ ብላችኋለሁ። in this fucking world የምታዩት ሁሉ እውነታን ሳይሆን እንድታስቡ የሚፈለገውን ነው። አለበለዚያ ግን ወይ መንጋውን እያለ እንደሚከተል በግ ወይ ደግሞ መረሻ እንደሌለው የቁም ሬሳ ዞምቢ ትሆናላችሁ ያልኩለት ኮሎኔል ሙሐመድ ጋዳፊ ሙሐመድ አቡ ሚንያር አልጋዳፊ። What would be your reaction, Libya's reaction, if the Americans did move there? The war, of course. There would be war? Yes.